አላዝን ግልጹን ልንገርሽ ወኔ አጥቼ አይደለም የታማሁብሽ ከንቱ ቢለፈልፍ ተናግሮ አናጋሪ የወደደ አይደለም የጠላ ነው ፈሪ ፈሪ አይደለሁም ደና ደካማ ጎኔም ባንቺ አዩብኝና ስሜ ላይ ሄደው ጎዝጉዘው እንደሳ ቀኔ ሰጠው ለታ ቅል ድንጋይን ሰብሮ ወትሮስ እንደ ጀግና ያውቃሉ ይፎክሩ አገኘሽኝ እንጂ ድንገት ስዘናጋ ባልቆጨኝ ለፍቅር ድንገት ስዘናጋ ባልቆጨኝ ለፍቅር ከንቱ ቢለፈልፍ ተናግሮ አናጋሪ የወደደ አይደለም የጠላ ነው ፈሪ ፈሪ አይደለሁም ደና ደካማ ጎኔም ባንቺ አዩብኝና ስሜ ላይ ሄደው ጎዝጉዘው እንደሳር የወደቀ ዛፍ መች ያጣዋል ምሳር ቀኔ ሰጠው ለታ ቅል ድንጋይን ሰብሮ ወትሮስ እንደ ጀግና ያውቃሉ ይፎክሩ አገኘሽኝ እንጂ ድንገት ስዘናጋ ባልቆጨኝ ለፍቅርሽ የከፈልኩት ዋጋ ያንተ ምን ይሽን ስንቱን እንደዛ ተራምሰች ትገብዳለች እንዴ? ኧረ በእናትህ እኔ እሷ ጋር ስልፍ እንደሆነ አላውቅም። ደግሞ ያፋር አለ በእናትህ እጂ በቃ። ኧረ እሱንማ ዋጋውን መስጠት አለብን። እንደዚህ መበላውማ ነቋል ክላስ ውስጥ አብሮ ድቅሶ ምናምን ኧረ አበላም አንተ የመጫ አበላ ቦነስ ፋራ በቃ ፍታ ላሽ በልብሎ የልጅ እየገገመ ነው ወይ ዛሬ መጫ እናግረዋለሁ ካልሆነ ግን ኧረ ጃምቦ ያፋራ ከጨራው ጋር እየተከሰተልኝ ሰማት ፋሮ ናት አንተ ምን ይሽን እቺን እርግብ አስበላኝ ብለህ በቃ ገገምካ። ኧረ እንዲ ጃምቡ እንዴት ነው እርግብ የሚበላው? አንተና ትላጣለህ። ኧረ ልጁ ምንም ያረፈው ነገር የለም ፊጋ ነገር ነው መሰለኝ። ያው ልትሰማኛለህ እስከ ነገ ማለት ነው አብርሃም ትሄዷልኝ ስልኳን ይዘህ ካልመጣ ማለት ነገር ግን ትጣላኛለህ አስቀይማለሁ ይላጥ በለው ተቀስ ሲያስጠላኝ ምን እሺ ነው ብራንዲ ወጣን በልኝ ጀለሶች እኮ ፈዋ አቅርቦ እየጠበቁ። ኧረ ዛሬ ባክሽ ብራንዲ እናንተ ምን እሺ የተፈጠረ ችግር አለ እንዴ? ዛሬ ብቻ ማላምሽ የመች ምን እሺ ነው ጫሪ ላንተ ብርቅ ነው እንዴ? ሴት ብሄር ሴት ይተካለ። ኧረ በጊዮርጊስ ምን እሺ ነው? ኧረ እሺ ማን ነው የሚረዳ? ኧረ ሰማኛ ዳው ከዚህ በኋላ እንደዚህ የምታስብ ከሆነ የገርጁን ትጣላኛለሽ። ምን እሺ ነው የሌለ እየተቀየርክ እኮ ነው። በቃ በቻልኩት መጠን እሷን ያንተ ለማድረግ ተፍ እላለሁ አይመስልህ? በቃ ብሮ ትወደኝ ከሆነ እሷን ማድረግ ነው። ኧረ ጃምቡ ምን እሺ ነው የሌለ እየተጨነቅክ ነው። ይኸውልህ ጃምቡ እሷን ያንተ ለማድረግ ተፍ ከጎን ሆና ብሽ ያረጋች በቃ ፈታ በለ። አሁን ይላ አንግ ጠልፎኛል። ወጣ ብለን ፈዋን ብለህ አይዳ እናት ምን ሆነች? አይደለም ጉዳም የእናት ፋንታና ሰላም ነው ሙዛ ሰሙኛላችሁ ማለት ነው ዲዚ ያንን ፋራ ገዟል የገርጂን አለብ እሱን የገሙዳት ይንከር
ድንግልን ሳል ይገዳሉሽ። አርፈህ የምትቀመጥ ከሆነ ተቀመጥ፣ አለበዛ አስቀድማሉሽ። አላዝን ግልጹን ልንገርሽ ወኔ አዲስ አይደለም የታማሁ አይደለሁም ደህና ማጎኔን ባንቺ አዩብኝና ሰኔ ላይ ሄደው ጎዝጉዞ እንደሳር የወደቀ ዛፍ መቻታዋል ምሳር በትምህርት ቤታችን ጉልበትና ለምሳሌ እናመጣው ትነግረኝ ይችላል። ድንጋይን ሰብሮ በቃ እናት የመቼ እንደምወድሽ ታውቂያለሽ። እና ደግሞ ከዛ ባራ ጋር እንደዛ ተመቻችታችሁ ሳይ በቃ ተናደድኩ፣ አስቀየምኩት። በጣም ትወደኛለህ። ሰለሞን ማለት በጣም የምወደው ወንድሜ ነው። አሁን ይቅርታ እንድጠይቀው ፈልጋለሁ። አይገርምሽም? መቼም አልጠየቀውምሽ። ሰማኛለህ? እኔና አንተ ፍቅረኛሞች ልንሆን ቀርቶ ወንድምና ተባባል። ሰሜ ላይ ሄደው ጎዝጉዘው እንደሳር የወደቀ ዛፍ መቻታዋል ምሳር ቡር አማን ፊት ነው አለን አሉ ለነሽ አሉ። ምን አዲስ ነገር አለ ከጨራ ጋር? ተመቻቻችሁ እንዴ? ወይ መመቻቸት ሶኝ እስኪ በና ጃማው ይትዱ ይመጣሉ። ሜዳ ጌም አለ ብሎ ሄዶ ነው። ግን ምን እሺ ነው ከኔ እየደበከኝ ነው እንዴ? ጃምቦ አረ የመጪ ይደብራል። አረ እንደዛ አይደለም ባክ። በቃ ነገሮቹ ለሌለ እየገገሙ ነው ባክ። ምን እሺ የተፈጠረ ነገር እኔ እንጃ አላቅም። እኔ ራሱ ግራ ገብቶኛል ባክ ምን እንደማድርግ። አይ የመላችሁ ግን ጋር የሆነ አይዲያ አለ። ምን እሺ ለምን ያንን ፋራ አርግተን ተፈላታን ከዛ በቃ እናት ፋልታም ያንተ ትሆነ። አረ በጊዮርጊስ አንተ ምን አይነት ደደብ ነህ በእናትህ። ሰማኛለህ? እኔ የምፈልገው እሱን ማሰቃየት ሲሆን እሷን እኔ ማድረግ። እንደዚህ የምታስብ ከሆነ ደግሞ ከዚህ በኋላ እንዳታስብ። አንተ ደግሞ ሁሌ እኔን ሐሳብ እናጣጣል። ዝም በል በእናትህ። ሙርት ይዛለህ እንዴ በእናትህ? ጃምቡ ያበደ ሐሳብ አለኝ። ምን እሺ? እኛ ሰፈር ያበደ መስተፋቅር የሚሰሩ ሰዎች አሉ። ለምን መስተፋቅር አታሰር? ምን አይነት ሰው ናችሁ በእናትህ? ሰሙኛላችሁ? አላረጎምሽ። ምን አይነት ሰው ናችሁ? እኔ የምፈልገው እያልኳችሁም ያሉት እሷን አፍቅሬያታለሁ እያልኳችሁ። እሺ ሳሚ አማንሽ አለን። ኧረ ሳሚ የሆነ መላ መፍጠር አለብን። ጃምቦ የሌለ ደብሮታል ማለት ነው። እሺ ምን መላ እንፍጠር? ልጁ በዚህ ከቀጠለ መጨለል እኮ ነው። እኔ አንድ ሐሳብ አለኝ። ምንሽ ለምን ሄደን ጨረዋን አናናገራት? ኧረ እዛው በጸበላችሁ የባለፈው ጥፊ ይደገምብኝ። ኧረ በድንግል አንተ አሁንም ትላጣለህ እንዴ? በቃ ጓደኛን የምትወደው ከሆነ ተከተለኝሽ። ኧረ እነዚህ ልጆች ተያይዞ አበዱ መሰለኝ እንጂ። ኧረ እኔ ምን አገባኝ? ለወሬ ማጣፈጫ ሆነኝ። ደግሞ እኮ ፈተና አለ። መቼ? ዛሬ ከገባ ዛሬማ አይገባም እኮ። በቃ ቀጣይ ፈተና አለ። እንደውም እንዘጋጃለን። በቃ ኧረ ላይብራሪ እንሄዳለን። እሺ በኋላ እናጣና ጠንቀቅ እንበል እንጂ ደግሞ መጡልሽ። አንዴ ላናግርሽ እናፈ አርፈሽ ቁጭ በይ። ስራ ላይ ነን። ማነው ብሩክ? አቺ ምን ይሄ ነሽ? አንዴ ያናግረናት ትመለሳለች። አንዴ አውርቻቸው መጣሁ። ሲያስጠላ። ይኸውልሽ እናጥፋት ጃምቦን ከማንም በላይ እናውቀዋለን። እና ምን ልልሽ ፈልጌ ነው አንቺ እንደምታስቢው ዱርዬና ሌባ አይደለም። እና ቀርበሽ ቢያንስ እንኳን የሆነ ነገር ፍጠሪ። ቀርበሽ ብታዪው እኮ የሌለ ጃምቦ ምርጥ ሰው ነው። ይኸውልህ ብሩክ፣ እኔ በዚህ ሰዓት ፍቅር ውስጥ መግባት አልፈልግም። በሌላ ምረዳችሁ ነገር አለ? ኧረ እናት ፋንታ ፎግሪ። ታዲያ ሰለሞን ምንሽ ነው? ባለፈው ነግራችኋለሁ አይደል? ከሰለሞን ጋር ከ5 ዓመት በላይ የቆየ ወንድምና እናት ነው። ሌላ ነገር በኋላችን ነው። ያመጪ ደስ ይላል።
ግን እናንተ የሆነ ነገር ፍጠሪ። ምንድነው ንገሩ። በቃ አለ አይደለ ጃምቦን ቀርበሽው ከዚህ ሙድ አውጪው። እኔም በሱ ምክንያት እየተጨነቅኩ ነው። አዎ እንደዛ ነው ይሻል። እሱን እናስብበታለን። ከዛ በፊት ግን በመጀመሪያ ሰኔን ይቅርታ እንጠይቀው ፈልጋለሁ። እሱን ጣጣ የለውም። እኛ ሄደን ይቅርታ እንጠይቀዋለን። አልፈልግም። ራሱ ሄዱ ይቅርታ እንጠይቀው ነው የምፈልገው። መቼም እኔንም የሚወደኝ ከሆነ ማድረግ አይከብደውም። እሺ ሄዱ ይጠይቀዋል። ግን በሐሳባችን ተስማማሽ? እሱን የነገርኳችሁ መሰለኝ። በኋላ እናስብበት። የጨረስን መሰለኝ። አይ ጨርሰናል። ግን የነገርንሽን ጉዳይ አስቢበት። አስብበታለሁ። ከዚህ በኋላ ግን እንድትረብሹኝ አልፈልግም። ወይ የማንም ቀበጨሬ መጮቻን ና እባክህ ሂደን ጃምቦን እናዋር። አዎ ሄደን ብናዋረው ይሻላል። እባክህ ወይ ጃም የማያመጣብን ጉድ የለ። ና እባክህ ጃምቦ አማ በቃ ለባለፈው ነገር ይቅርታ። እኛ እኮ አንተን የጠቀምን መስሎኝ። ኧረ ጣጣ የለውም። ተቀበሉኝ። እናት ፋንታን አውርተናት ነበር እና ምን አዲስ? ኧረ ባለፈው ያንን ፊጋ ስለመተው የሌለ ደብረታል እና ይቅርታ ካልጠየቀው ምናምን ብላ ተንጋጠች። አዋ በቃ ይቅርታ ጠይቀውና ከሷ ጋር ተውኛል። እሺ ጠየቅኩት። ከዛማ ከሷ ጋር ቢያንስ ፒስ ትፈጥራለህ። በቃሽ። ሰላም አንዴ ላናግር። እሺ አሁን ደግሞ እንፈልግ። ኧረ ምንም እንፈልግ አይደለም ላዋራ ነው። እሺ ምን አጠፋ? ኧረ ምንም አላደረግም። ያው ባለፈው ስላስቀየምኩ ይቅርታ። በቃ አፉ በለን። እሺ ችግር የለውም። በቃ ይቅርታ አድርጌልሃለሁ። በቃ ሰዎችን ታሳ ባጠገባ ብታልፍ የገርጁን እገድላለሁ። አፍሽን ዝጊ። ደግሞ ፈርቼ ሳይሆን ወንድሜ ማስቀየም ስለማልፈልግ ነው እንጂ እዚሁ ነበር የምነጥፍሽ። ሂስትሪ እኮ አሳይመንት ሰጥቷል እና ተመካከሩበት ብሎ። ኧረ ምንሽ ይምጣል። ምንድን ነበረ? ኢትዮጵያ በቀኝ ብትገዛ ይሻላል ወይስ ባትገዛ ይሻላል በሚለው ሀሳብ ተከራከሩበት ብሎ። ምን ነው የሚያስቷችሁ? ምን ተፈጥሮ ነው? እሺ እናት ፋንታ ምንድን ነው? ቲቸር ኢትዮጵያ በቀኝ ብትገዛ ወይስ ባትገዛ በሚል ሀሳብ ክርክር ጀምረን ደረሳችሁ ታዲያ? ያው ሁላችንም እንደምናውቀው ካሉት የአፍሪካ ሀገራቶች ውስጥ ኢትዮጵያ በቀኝ ያልተገዛች እና ለሌሎች ሀገርም ተምሳሌት የምትሆን ሀገር ነች። ለዚህ ምሳሌ የሚሆነው ደግሞ አድዋን መጥቀስ በቂ ነው ብዬ አስባለሁ። እሺ ጥሩ እናት ፋንታ። ራሄል ሀሳብ አለሽ መሰለኝ። እኔ ግን ሀሳብ አለኝ ቲቸርዬ። ሀገራችን ቀኝ ለመገዛቷ ለእኛም ምንም ጥቅም የለውም። እንደውም ቀኝ ብትገዛ ይሻለን ነበረ። እስቲ ራሄል አንድ ጥያቄ ልጠይቅሽ። ቀኝ ብንገዛ ምን ጥቅም አለው? ኦ ቲቸርዬ በጣም ብዙ ጥቅም አለው። በቴክኖሎጂ እናድግ ነበረ። ሲቀጥል ደግሞ ወጣቱ የሚፈልገውን ትምህርት፣ ስራ ሰርቶም ውጤታማ ይሆን ነበረ። ሀገራችንን ድሃ ከመባል ይጠቅመን ነበር። እስቲ ሰለሞን ሀሳብ አለ መሰለኝ፣ ቀጥል።
እሺ ቲቸርዬ አመሰግናለሁ። በመጀመሪያ ደረጃ ባንፈልገው በነጮች አስተሳሰብ፣ አለባበስ፣ አነጋገር ብቻ ሁሉም ነገር እነሱን መስሎ ነው። እስቲ ሁላችሁም ራሳችሁን ተመልከቱ። ከፀጉር ቁርጣችን፣ ከአለባበሳችን፣ ባህላችንን፣ ወጋችንን ሁላችንም ረስተናል። እስቲ ስለየትኛው ከኝ ግዛት ነው የምንኖረው? እኔ አልገባኝ። እናትን ክዶ አባትን ማመን አለን። እሺ ተማሪዎች ያነሳችሁት ሀሳብ ጥሩ ነው። መምህራችሁ ስትመጣ በሰፊው ታወያያችኋለች። ደህና ሁኑ። ኧረ ጃምቦ ግን እንጂ አንተም እንደሌሎቹ ትምሩ ምናምን ኧረ አይነፋም። ምን እሺ ነው አንተ ዝም ብለህ የምታወራው? ያማል። በቃ ካልኪ ይቀራል። ግን ምን እሺ ነው የጠፋው? ኧረ አለው ለመናፈቅ ነበር እባክህ አልተሳካም። አይ እና አሁን ወጣም በለ። ኧረ እኔ እዚህ ልቆይ፣ አንተ ወጣ ነው። ፒስ በቃሽ። ወይኔ ዝናብ ቀጠቀጠኝ። አንቺ ለቦስ ነሽ ነው? ኧረ ምን ቅድም እኮ ስራ እየሰራሽ ስለነበረ ዝም ብዬ መጣሁ። ላይብረሪ ነበርኩ። ደግሞ ትመጪ ነበር? ሜላትስ? ለነገሩ እውነትሽን ነው። አንዳንድ አካላቶች ስለ ትምህርትና ስለ ላይብረሪ ሲነሳ ያቅለሸልሻቸዋል። ጀመርሽ ደግሞ ሊጨቀጭቀኝ። ደግሞ እነግርሻለሁ። መልሰ ልጋብዥኝ መሆን አለብን። ኧረ እባክሽ አለቅም። ከጊዜ ወደ ጊዜ የጠፋኝ ስሜት የተሰማኝ። ምንም በተመለከተ አብራሪልኝ። ስለ ጃምቦ ማለት ከውጤቱ መቀነሱ፣ በጣም ከሚወዱ ጓደኛ መለያየቱ፣ የጸባይ ለውጥ ማምጣት፣ አለቅም። የዚህ ሁላ መንስኤ እኔ ነው መሰለኝ። ይህ በጭንቀት ፈነዳ። ተረጋጊ በቃ። እና ምን አሰብሽ? ባሰብኩትማ ሄጄ ጃምቦ ማናገር ነው። ግን ደግሞ እንደዛ እንዳላረግ ሰሌ ቢቀየም እየፈራሁ ሰሌ እንዳላጠፋራል። ጭንቀት መፍትሄ አይሆንም። መፍትሄ እንፈልግለታለን። አሁን ተነስና ወደ ክላስ እንሂድ። ኧረ አልሰማሁሽም ማለት እና እሺ ወዴት ነው? እባክሽ ሜዳ ሰቀለል እየሄድኩ ሊደስ በለው። ወዴት ሜጃ ላይ መለሽ ነው ያለች? እና የአንተና የጃምቦ ነገር እንደዚህ በትንሹ ተገታ ማለት ነው? ኧረ በድንግል ሳሚ ምን እሺ ነው የተዘጋ ፋይል የምከፍተው? ፍታ በቃ። ድንግልን አልፈታምሽ። ቆይ አንተና የጃምቦ ጉዳይ እንደዚህ ባጭሩ መዘጋት ነበረበት? በቃ እሱን ክላስ የሌለ ደብሮ ሰቀብላል። በቃ ሄዱና ፒስ ፍጠሩ። ኧረ በድንግል ምን አርግ ነው የምትለኝ? ቆይ ዲ ለሱና ለቤተሰቦቹ ማሰቢያ አይደለ ጥፋቴ? በቃ ፍታኝ። ምንድነው ደግሞ ጥፋተኝነት ከተሰማው ለምንድን ነው እሱ መጥቶ ይቅርታ ማይጠይቀኝ? ልንገርህ አንተም እኔም ሲጀመር ሁላችንም ማስመሰሎች ብቻ ነን። እሺ ዛሬ እነዚህ ልጆችማ የሆነ ነገር በክትባት መልክ ተሰጥቷቸው እኔ ምን አገባኝ? ክላስ ሂጅ ተፍ አለ። አንቺ ምረት አሽናር እንዴ? እየጠራሁሽ አይደል እንዴ? ምንድነው የምትመናከር? ማለት መስማት አለ መስማት እኮ መፍትሄ ይሰራል። ማይንሽ ተራው እነዛ ገብራበሮች ይሄድ ስለሱ አይመለከትሽ። አሁን ባለፈው ያወራንበት ጉዳይ ከምን ደረሰ? የቱ ጉዳይ? እኔ ምረት ከናንተ ጋር ጉዳይ የለኝ። ቆይ አንቺ ራስሽን በምን ሂሳብ እያሰብሽ ማን ነው የምትይው? መቼም ትምህርት ቤት የተማርክ ምረትን አላውቃትም ማለት ከባድ ቢሆን ማንሽ ለሚለው ጥያቄ ምህረት ንጉሴ ይባላል። ከኔ ጋር በማውራት በጣም እድለኛ ነኝ። ምህረትዬ አንቺ ማለት እኮ ቆንጆ ውብ አማላይ ሰይጣን ነሽ። እኔ እንዴት ነኝ ሰይጣን? ለነገሩ እኔ ጥፋተኛ ንጉኝ ተፈጠረ ከዝም ጋር ቁሜ ማውራት ምረቆ ሻሻ። አንቺ ይኸውልሽ አትመናገሪ። ይኸውልሽ የምወደው ጓደኛ የሚወዳት ልጅ ጓደኛ ነሽ ብዬ ነው እንጂ እዚህ እንደተሰጣ ልብስ ነበር አራግፌ ማሰጣሽ። ምን ትመስላለሽ? በራብ
ኡፍ እሺ አምር ነው የምፈልገው። ይኸውልሽ ባለፈው ያወራንበት ጉዳይ መሰለኝ። እናንተ ግን ትንሽ አይደብራችሁም? ቆይ በእናንተ ምክንያት ምሮን ሲገታው እንዴ እናንተ ሰዎች ለምን ነው ከኔ ራስ የማትወዱት? ጓደኛ እኮ እኔ ሳይሆን እናት ፋንታን ነው ወደደው። አረ ወዴት በዘጠነኛው ሰዓትማ ላሻትኝ አንቺ አይደለሽ እንዴ? ቆይ አይመጡንሽም ትበዥባቸዋለሽ ምናምን እያልሽ ስታቀሳስሪ ነበረው። ይኸውልህ ከኔ ከምረት ጋር ስለ እንደዚህ አይነት ጉዳይ ባታወራኝ በጣም ነው ደስ የሚለኝ። ይኸውልሽ አሁን እሱን ተይውና ማለት ምን ላይ ደረሳችሁ? አዎ እውነቴን ነው። ላንተም ሆነ ለጃምቦ እናት ፋንታ ተበዛባቸዋለች። እንደውም ነጭ ነው የምናገረው። አንቺ ምን እሺ ነው በስነ ስርዓት አናግር። አላቅም። አንተ በውስጥ እግር ነው የምትሰማው? ከጨረስን ብንሄድ ደስ ይለኛል። ማነህ ተራ? ይኸውልሽ በስነ ስርዓት የማታናግሪኝ ከሆነ ማለት ነው እሺ። ደግሞ ስሜ ሳሚ ነው ኩታራው አይደለምሽ። በትክክል የማጠሪኝ ከሆነ ከዚህ በኋላ አስቀይምሻለሁ። እሺ ለማንኛውም ቻው። ስለ እናት ፋንታ ማወቅ ከፈለክ እሷን ማናገር ይችላል። ተግባባል? ፒስ ሳቀሳስር አይደል እንደሚገባሽ። እናት ምን ይላልሽ? ምን ሆነሽ ነው? ንገሪኝ። አንድ ነገር ጨንቆኝ ልነግርሽ ነበረ እኮ። ምንድነው የተፈጠረው ነገር ንገሪኝ። እናት ግን እንዳትታዘቢ። ከዚህ በላይ ድብቅ መሆን ስላልፈለኩ። ኧረ ግራ እያጋባሽ ነው። የምትነግሪኝ ካለ ንገሪኝ። ካለበለዚያ ወደ ቤት ላይ የምሰራው ስራ አለ። እሺ በቃ እነግርሻለሁ። ሲጨንቅ ማለት በቃ እኔ ሰለሞን ምን ታገኘ? እንደዚህ ደስተኛ ሆኜ አይተኸኝ ታውቃለህ? አታውቅም። ዛሬ በጣም ነው ደስ ያለኝ። መረረኝ ቀን ሄጄ ካፌ ስኳር